ሰላም እንደምን አላችሁ የተከበራችሁ የዩቲዩብ ቻናል ቤተሰቦች የሆናችሁም ያልሆናችሁም እንኳን ወደዚህ የዩቲዩብ ቻናል በሰላም መጣችሁ። በዛሬው ቪዲዮ የምንመለከተው ስኮላርሺፕ ከሞላችሁም በኋላ ሊሆን ይችላል ወይም ደግሞ ከመሙላታችሁ በፊት የመድረሱን እድል የሚነግራችሁ በጣም ድንቅ የሆነ ሜተድ ነው ያመጣሁላችሁ። ማለት አሁን ላይ በመገባው ሜተድ ገብታችሁ ቼክ ታድርጋላችሁ ማለት ነው። ምን ማለት ነው? እዚህ ጋር ለምሳሌ እንደምትመለከቱት እንደዚህ በፐርሰንት ያሳያችኋል። ይህ ስኮላርሺፕ የመድረሱ እድል 90% ነው፣ 70 ነው፣ 60 ነው፣ 50 ነው እያለ በፐርሰንቴጅ ያስቀምጥላችኋል ማለት ነው። ስለዚህ የሞላችሁት ስኮላርሺፕ እንደሚደርሳችሁና እንደማይደርሳችሁ እስቲሜት ታደርጉበታላችሁ ማለት ነው። ሲቀጥል ደግሞ ስኮላርሺፓችሁን ከማመልከታችሁ በፊት ወይም ደግሞ ከመሙላታችሁ በፊት በዚህ ሜተድ እስቲሜት አድርጋችሁ ስኮላርሺፓችሁን ማመልከት ትችላላችሁ። እጅግ በጣም የሚጠቅማችሁ ቱል ነው ማለት ነው። እንዴት አድርጋችሁ እንደምትመለከቱ አብረን እንመልከት፣ ተከታተሉኝ። በመጀመሪያ እንግዲህ እዚህ ጋር እንደምትመለከቱት ወደ ክሮም ብራውዘራችሁ ትገባላችሁ ሁላችሁም ማለት ነው። በስልክም ይቻላል፣ በነገራችን ላይ በስልክም ይቻላል። መጀመሪያ ወደ ክሮም ብራውዘራችሁ ትገባላችሁ። እዚህ ጋር እንደምታዩት እኔ ወደ ክሮም ብራውዘር ይገብቻለሁ። በመቀጠል እዚህ ጋር ጉግል ጋር ትመጡና ኢትዮ ኦል ብላችሁ ሰርች ታድርጋላችሁ ማለት ነው። እዚህ ጋር እንደምታዩት ኢትዮ ኦል ይላል። ከዛ ሰርች ታድርጉታላችሁ ማለት ነው። እንደምታዩት ከላይ ኢትዮ ኦል የሚል መጥቶልኛል እዚህ ጋር። ስለዚህ ይህቺን አንዴ ክሊክ አድርጌ እነካታለሁ። እናንተም ተመሳሳይ ስቴፕ ነው የምትከተሉት ማለት ነው። ከዚያ ወደ ታች ስክሮል እናድርጋለን። እዚህ ጋር በስተመጨረሻ እንደምትመለከቱት ስኮላርሺፕ ኤሊጂቢሊቲ ኤስቲሜተር የሚል አለ። ይህቺ ናት ማለት ነው። ስለዚህ አክሰስ ቱል የሚል አለ። አክሰስ ቱል የሚለውን አንዴ ክሊክ አድርጋችሁ ትነካላችሁ ማለት ነው። እዚህ ጋር እንደምታዩት እንግዲህ የስኮላርሺፕ ኤሊጂብል እንደምትሆኑ እንደሚደርሳችሁና እንደማይደርሳችሁ እዚህ ጋር እስቲሜት ማድረግ ትችላላችሁ ማለት ነው። በመጀመሪያ ምን ይጠይቃችኋል? አካዳሚክ ፐርፎርማንሳችሁ ከዚህ በፊት ያመጣችሁት ጂፒኤ ስንት ነው? ለምሳሌ ለባችለርስ ዲግሪ ከሆነ ያመለከታችሁት ስኮላርሺፕ ሃይ ስኩል ላይ ጂፒኤያችሁ ስንት ነበር ያመጣችሁት ውጤት የሚለውን እዚህ ጋር ትሞላላችሁ። አስ ኤግዛምፕል እኔ 3.6 ብዬ አስገባለሁኝ ማለት ነው። 3.6 ሲቀጥል ደግሞ ኢንቴንድድ ፊልድ ነው ማለት ለምንድን ነው ለየትኛው ፊልድ ነው ማለት የተከታተላችሁት ፊልድ ወይም ደግሞ የምታመለክቱበት ፊልድ የትኛው ነው የሚለውን ትመርጣላችሁ። እኔ እዚህ ጋር ስቴም ወይም ሳይንስ፣ ቴክ፣ ኢንጂነሪንግ ምናምን የሚለውን ዘርፍ እመርጣለሁኝ ማለት ነው። ከዚህ በመቀጠል ደግሞ ዲዛይርድ ሌቭል ማለት እዛ ሄዳችሁ በየትኛው ደረጃ ነው ማጥናት የምትፈልጉት፣ ባችለርስ ዲግሪ ነው ኦር ደግሞ በየትኛው ሌቭል ነው ማጥናት የምትፈልጉት። እዚህ ጋር አንደርግራጁዌት ባችለርስ የሚል አለ፣ ማስተርስ አለ፣ ፒኤችዲ የፈለጋችሁትን እዚህ ጋር መርጣችሁ አንደርግራጁዌት የሚለውን ትመርጣላችሁ። ከዚህ በመቀጠል ፋይናንሻል ኒድ ሌቭል የሚል አለ ማለት ነው። ማለት ያ ስኮላርሺፕ የምትሄዱበት ፉል ስፖንሰርድ ነው በከፊል ነው ምንድን ነው እዚህ ጋር ትመርጣላችሁ ማለት ነው። ሃይ ፋይናንሻል ኒድ የሚያስፈልግበት ነው ወይም ደግሞ ሚዲየም ፋይናንሻል ኒድ የሚያስፈልግበት ነው። ከዚህ አንዱን ትመርጣላችሁ። እኔ ሚዲየም እላለሁ ማለት ነው። እሺ ሲቀጥል ደግሞ አክቲቪቲስ ኦር ሊደርሺፕ አክቲቪቲያችሁን ማለት ከመደበኛ ትምህርቱ ውጪ ያላችሁ አክቲቪቲ ወይም ደግሞ የሊደርሺፕ አክቲቪቲያችሁ እንዴት ነው የሚለውን እዚህ ጋር ትሞላላችሁ። ምን የሆነ ሊደር ከነበራችሁ አለቃ ማለት እዛ ላይ ክበባት ላይ የምትሳተፉ ከሆነ ሳምቲንግ ታስገባላችሁ ማለት ነው እዚህ ጋር። ከዛ በመቀጠል ፐርሰናል ስቴትመንት ኦር ኤሴይ ስትሬንግዝ እዚህ ጋር ታስገባላችሁ ምን ያህል እንደሆነ። እኔ አቨሬጅ እለዋለሁ ማለት ነው። እናንተ ግን የፐርሰናል ስቴትመንታችሁን ወይም ደግሞ የእናንተ የኤሴይ ስትሬንግዛችሁን ታስገባላችሁ። ኦኬ ፕሪፈርድ ስቴዲ ዴስቲኔሽን የት ሀገር ሄዳችሁ ነው ማለት ስኮላርሺፕ ያመለከታችሁት ወዴት ሀገር ነው የሚለውን እዚህ ጋር ታስገባላችሁ ማለት ነው። ዩናይትድ ስቴትስ ነው፣ ካናዳ ነው፣ ዩናይትድ ኪንግደም ፎር ኤግዛምፕል እኔ ዩናይትድ ኪንግደም እላለሁ። ከዛ እንግዲህ በስተመጨረሻ ኤስቲሜት ኤሊጂቢሊቲ የሚላለ አንዴ እሱን ክሊክ ታደርጋላችሁ። እዚህ ጋር እንደምትመለከቱት እንግዲህ ኤሊጂቢሊቲ ማለት ስኮላርሺፕ የመድረሱ እድል ለኔ ከ177% ነው። ከዚያም በመቀጠል
የእናንተ ጥንካሬ ምን እንደሆነ ከዚህ ከታች ይነግራችኋል። ማሻሻል ያለባችሁ ነገር በተለይ ደግሞ ስኮላርሺፑን ቀድማችሁ ያልሞላችሁ ሰዎች ከሆናችሁ ማሻሻል ያለባችሁ ኤሪያ ምንድን ነው የሚለውን ነገር እዚህ ጋር ይነግራችኋል። ስለዚህ ይህን በመከታተል ስኮላርሺፕ የምትሞሉ ከሆነ ስኮላርሺፑ የመድረሱ እድል በጣም ሀይ ነው ማለት ነው። ይህን ቪዲዮ ከወደዳችሁት ላይክ ማድረግ እንዳትረሱ። ለሌላም ለጓደኞቻችሁ ስኮላርሺፕ ለሚሞሉ ጓደኞቻችሁ ከመሙላታቸው በፊት ይህችን ነገር አንዴ ቼክ እንዲያደርጓት ሼር ማድረግ እንዳትረሱ። ይህ ቪዲዮ ከተመቻችሁ ላይክ። ከሌላ ቪዲዮ ጋር እስክንገናኝ ድረስ ለሁላችሁም መልካም ጊዜ ባይ